እንበ አንቺ በጣም ጎበዝ አይደለሽ እንዴ? እግዚአብሔር አሸነፈሻል። የምር እሺ፣ ሽልማት ጋጥ አድርጊያት። ወይኔ አሜርና አጤዱት ይመጣል። ምንድነው ጂሲ ኮንግራቹሌሽን ከዛ ምንድነው ጂሲ እኔም እኮ ዝም ብዬ አንተ ማታውቅም ጂሲ ጉግል አካዳሚ ወሳፕ ዩቲዩብ ዛሬ ደግሞ እንግዲህ ይመለስ እያላችሁ ነበረ። ተመልሷል። ሪአክሽን ቪዲዮ የተለያዩ ቪዲዮዎች ከች ብለዋል። እዚህ ጋር ወደ 20 የሚጠጉ ቪዲዮዎች አሉ። እንስቃለን፣ እንጫወታለን፣ ሁሉንም እናያለን። በቻልነው መጠን ፎ እንላለን። አብራችሁን ቆዩ። ሰብስክራይብ፣ ኮሜንት እንዳይረሳ፣ ላይክ አድርጉን። ቪዋችንም እየቀነሰ ነው። በዛው ልክ እና አበረታቱን። እንወዳችኋለን። ከኛ ጋር ሁኑልን። አብራችሁን ቆዩ። Yes, baby. Popo. Yes. Popo. I love you. Guli. I love you. I love you so much. Oh, baby. Oh, baby. Baby, I want to ask you something. Can you say for me, meow? Meow? Yes, baby. No, habibi, no. I am man. No, not to cry. Meow. Yes, I love it. Now? Again, baby. Radia. Again, baby. Oh, come here, go. Again. What? Meow. Meow. What now? Long one, please. Meow. Baby. Yes. Say how. No, habibi, no. I am man. أنا رجال. ما تقول هذا عيب. No, خلاص. أو. No. Say like أنت كلب عصب. I love you, baby. I love you so much. I love you. I love you, Philippines. I love you, كله هذا family for you. Yes, I will contact you with my family. Please, baby. Yes. أنا زواج خلاص. بعدين أنا أسوي هذا فيزا مع البابا وماما وكله هذا family. أنا أجيب مني بعد هذا. Oh, baby. لازم أنت حبيبي مالنا. أنا لازم أسوي هذا. baby. أنا في رجال. مكتب سفريات. ይችላል አባቴ ሰርሱ አረ ድምጹ ግን ይለያል። የምር ዩቲዩብ ወደ ሁለተኛው ቪዲዮአችን እንቀጥላለን። አብራችሁን ሁኑ፣ ከኛ ጋር ሁኑ። ሰብስክራይብ፣ ላይክ እና ኮሜንት ላይ እንዳይረሳ። እንወዳችኋለን። ወደ ሁለተኛው ቪዲዮ። ጂሲ ሲፈታ ምን ማለት ነው? ጂሲ ሲፈታ ማለት ፈታ ማለት አዎ ምንድን ነው? ጂሲ ይባላል አይደል? ሲፈታ ምን ነው? ጂሲ አብሪቬሽን ነው። ጂሲ ብሎ ጂሲ ማለት ሲፈታ ማለት ጉድ ማለት ነው። ሲ ማለት ጉድ ኮንግራቹሌሽን እንደዛ አይደለም። እስቲ ሞክር። ግራጁዌት ኮንግሬሽን ነው የሚባል። ኧረ ኢየሱስ ኮንግሬሽን what ሙርኮ ነው ማለት ያለው ባይመልስ ግን እንዳሳ ባይማራ ደግሞ ባክ እናንተም ያው ናችሁ። ለዝበት እኛ ወይኔ ሴትም አለ ጂ አንደር
በኢየሱስ አንደ ደማ ከሆነ graduation congratulations እናንተ ጂሲ ናችሁ ጂ graduation ሲ ኮንግራ ሲ ሰርሞኒ ነው መሰለኝ ሰርሞኒ አዎ በዚህ ልክ አለማወቅ ይቻላል graduation መለሰ 6 ዓመት ማስተማር ነው ኮሊሽን ያለ ጂሲ ሲፈታ ምን ማለት ነው? ግን እንዳፈታት ነው። እሱም አንዳንዶቹ ምን ይሉታል መሰለህ? እንዳፈታት ነው። ጎጃም ካሌንደር ጎጃም ካሌንደር ጂሲ ሲፈታ ምን ማለት ነው? ግን እንዳፈታት ነው። እሱም አንዳንዶቹ ምን ይሉታል መሰለህ? ጎጃም ካሌንደር ይሉታል። አወራሩ ደግሞ እናቴ ነው። ኧረ በስመ አብ ይችላል። ያሳይ ምንድነው ጂሲ ኮንግራጁሌሽን ከዛ ምንድነው ጂሲ እኔም እኮ ዝም ብዬ አንተ ማታውቅም ጂሲ ጉግል አካዳሚ ሲኤ እንዴት ነው የሚገጥመው? ቆይ አንተ ሲኤ ጉግል አካዳሚ ምን ማለት ነው? እኔ ጉግል አካዳሚ የጂም ብቻ ነው የፈተዋት የሲል ልፈታ ነው ገና ትላል ግራጁዌት ክላስ ባይ ዘ ዌይ ባይ ዘ ዌይ እናቴ ትሙት ዝም ብላችሁ የምትጠይቁኝ መስሎኝ ነው። ምንም መብራህንን ይወልድ ደህና ነሽ? ኪስ ነው ካሜራ እዚህ ጋር አለና የሆነ ጥያቄ ልጠይቅሽ። ተነሽ ከመለስሽልኝ እሸልምሻለሁ። ቀላል ከሆነ እሺ እሺ የፈለግሽውን የእንስሳ ድምጽ አስመስል የፈለግሽውን ማለት ነው። እሺ የበግ እስቲ የበግ እስቲ እንበ ድገሚ እስቲ እንበ አንቺ በጣም ጎበዝ አይደለሽ እንዴ? እግዚአብሔር አሸነፈሻል። የምር እሺ ስለማት ጋጥ አድርጊያት። ወይኔ አሜድ እናቴ ዱቲ እኔ ደግሞ በቃ አልቋል ብዬ ነው እያስቀበጠ ማርያም እያስቀበጠ ነበር ይመስል እያስቀበጠ እግዚአብሔርን ወይኔ ይችላል አጫዋና ትቻለሽ ብሎላታል እንዴ ትቻለሽ ብሎ ከባድ ውሸት ከነገርከኝ እሸልምሃለሁ። ከባድ ውሸት አላረም አሽና አላረም አሽና ብቻ ያስፈራል ነው አንተ ይሄ አይደለም ያስገባው ቪአይፒ ምንም አይደለም ይጠጋለታል ቦታ ኦሬዲ ከዚህ አይነት ጓደኛ ይሰብራችሁ ይላል ፍልፍሉ ሄሎ መርሶ እንዴት ነህ? ደህና ነህ ወይ? እንዴት ነህ? ደህና ነህ? አለሁ ደህና ነህ ወይ? ጌታ አለ መቼ መጣ? ሰሞኑን መጣሁ። እንዴት ነህ? በእናትህ ጥሩ ነው። ምን እኔማ ምቾት አሰቃየኝ። ጥሩ ነው። እኔ የምልህ እንደው ጓደኛዬ ትዝ አልከኝና እስቲ አካውንትህን ላክልኝ። ምን አልሽ መርዚቲ? አካውንትህን ላክልኝ። እንዴ ኧረ መርዚ ምን ማስቸገር እኮ ይሆን? አንተ ጓደኛ አይደለህ እንዴ? ልክ ነህ መርዚ። አንተ እኮ ከላይ አልወረድክም እንጂ ጠይሞንክ እንጂ እኮ ከላይ ብትወርድ በቃ እሺ አንተ ጥሩ ሰው ቀረሮ ማለት እኮ ነው። በቃ ማትለወጥ አየህ፣ እኔ እንዳንተ ሲመቸው ክፉ አይደለም። ሲመቸው ክፉ ምን ያደርጋል? ኧረ ምን ማስቸገር ይሆናል? ልላክልህ አሁን ላክልኝ አካውንትን አሁን ላክልኝ። እኔ ላምጣው? ቆይ ልላክልሽ። አሎ ገብታለህ? ሄሎ መርዜ። ወይ ቤኪ ገባልህ? ለአንተ እኮ ሰው ያንሳል። አንተ እኮ ሰው መባል ያንሳል። እንዴ ሰው ለእኔ ምን አድርጌ? ማን አለ ጓደኛዬ? ለአንተስ ማን አለ?
ይኸውላ 3000 ብር ምን አርጌ ወንድሜ ያው በዚህ ጊዜ ካልተረዳዳን ማን አለ አንተ እንደው ከባይሆን ግማሹን ልቀንስ ልላክልህ አይዞ ሁሌ ከጎን ነኝ እንደው ለሙሉ ምን አግኝተህ ነው ይሄን ሁላ ብር ለኔ አይ ያው ትንሽ የሆነች አንድ 20 ሚሊዮን ብር ዕጣ ደርሳኝ ምን 20 ሚሊዮን ብር 20 ሚሊዮን ጅብ ነህ እሺ ያንተ አይነቱ አንተ እኔ ምን 20 ሚሊዮን በቤቴ 20 ሚሊዮን እኔ 300 ነበር ግሩም እንግዲህ 3000 ምንድነው 300 ነው ዘጣና 300 ወዚህ ጋር እንዴት ቀላ ነበር ዘናጭ እሱ ለባሽ የሌለ ነው እንደዚህ በደስታ ስትከበር እየቀዳችሁ አመስሉም እኮ አይናችሁ ደም ይለብሳል እዚህ ሰፈር ሰው ሲዘንጥ ነው ሲጀመር እኔ ላቺ በበጉ ከምንመኝ ሰዎች ውስጥ ኧረ ዝም በል እኔ በሬ ጋልቦ ነው ማን ነው ጅብ ጋልቦ ነው ዶሮ ቆርምሞ ነው ምናምን ልትል ትችላለህ እኔ ጆሮዬ እንደፈኘ ወደ ስኬቴ ወደ ፋሽን አንቺ ግን እናቴ ደግሞ የሌለ ነው ያባረብሽ የሌለ ነው እስኪ ዙር እስቲ ስራ you know how much I spend this ምን ማን ስፖንሰር እንዳደረገኝ ታውቃለህ ወይ ነው እያልኩ አላውቅም እካኩሽ የባህል አልባሳት ኧረ እባክሽ ስራ እንደዚህ እስቲ ላሳየን እስቲ ዙር ይበናልሽ እይ 180 ነው እንደዚህ ዙር ምንድነው ታበይዶ ነው እስር ጋር ያለው ብይር ነው መስሎ ኮርኖ ቤት ሲጀመር እናንተ ፋሽን ላይ ትሬንድ ላይ ፋሽን ላይ አታተኩሩ ሌጋሲ መገንባት ላይ ምን ከንባብ ማዕድ ማጋራት ጀመርክ ንባቡ ይቅርብሽ የሆነ ነገር ደጭ ምናምን እንትን በፋሽን እንዳልከፍል እንደዚህ ነገሩ ተቀበል ሁለት ካልሽ 20 ብር ነው አንዱ ስጠና አንዱ 10 ብር ነው አሬ ለዛ በና ነጫጭቦላ ይኸው እስቲ አመሳሰል ምድረ ግራጫ እኔ እንደውም እዚች ጋር ትንሽ ብቀባ ያበደ ነበር የሚሆን አሁን ወደ ስኪት ነሽ እዚያ አስተቸው ያልደርቅ ብሎኝ ትንሽ እንትን ነው ስኪትን ግን ፒስ በይ እኔ እቀናበታለሁ ብያስብ ባይላቅም ነበር ዛሬ ቀን እናቴ ግን መንፈሳዊ ቅራት ይላየለ በቃ ወለቀቀ አለ የልኝም ለምንድን ነው የማይፈምሱት ነው ነው አንተ ነው ያልፈመስከው ምን አንተ ረስ መለበቅ ሲሰሩና ሪል ላይፍ ነው የሚመስለው ኖርማል ማለት አወራራቸው ራስ ደስ ይላል አረ ዶሚኒት ራሱ አልተደረጉም እኮ ከየት ነው የመጣው ከቤት ዝጋት ከቤት ነው መጣ ማለት ሰፈር ሰፈራችን ያው ዞን ወረዳ 26 ዞን 12 ሚዳቆ 86 ባገኝ አራባለሁ አቤት ሰፈር የኛ ሰፈር ነው ማለት የቱ ጋር ነው ሰፈር ያመጣው በሰፈር አንተ በዝጋታ አጥፈ ድልድዩ አለ አይደል ከድልድዩ ቀጥሎ ደግሞ ወፍጮ ቤቱ አለ አይደል ካወቆ ዳምና ትላለ ሁሌ ታለቅሳለህ ያው ሁሌ ባይሆንም በቀን ነው ሁልጊዜ አለቅሳለሁ ሁሌ ባይሆንም በቀን አለቅሳለሁ 24 ሰዓት ብቻ በአንድ ቀን አለቅሳለሁ ወደዚህ ውድድር እንዴት ገባ በበር ነው ገባ በበር እሺ ከዚህ ውድድር ምን ትጠብቃለህ ያው ታክሲ ነው የምጠብቀው ስወጣ ታክሲ ጠብቄ ነው የምሄደው ሰፈር ሩቅ ነው ወደፊት ምን መሆን ትፈልጋለህ ወደኋላ ምንድነው ማስተላለፍ የምትፈልገው ያው እነ ማስተላለፍ የምፈልገው ኤሌክትሪክ ነው ሰምታል ያ ደጋግመን ብናየው የማይሰለች ሰው ግን ዝጋት ግን ያፍራሽ ነች ብቻ ይሉ አንድ ቀን ሳትስቅ ሻውሌ እንደው እናቴ እኔ ድፍት ልበል ሻውሌ እውነቴን ነው ሻውሌ ለመሆኑ ግን እድሜያቸው ስንት ይሆናል?
ስማ ጭንቅላቴ ማሰቢያ እንጂ ቁጥር ማጠናቀሚያ ጆንያ አይደለም ከረጢት። እኔ ምን ሆኖ ነው የሞቱት? አብረን መተን ጠይቀኛለህ እንዴ? ምን ሆናለ? ደብደባችሁ እንግዲህ ጀመራችሁ። እንግዲህ ታመው ነው የሞቱት። ታመው ነው ታመው ነው የሞተው። ሚስት ልጅ አሁን እንደባብራ ራሱን ቀጥቅጣ ገደለችው። ለመሰለ እኮ ምንም ነገር የለም። አንተ ዝም በል። ሊሰማን ይችላል እኮ ልታስጨርሰን ነው እንዴ? አንተ ደግሞ ስለሞት ምን ታውቃለህ? ለምን አላውቅም? ስማ ስንሞት እኮ ነፍሳችን 3 ቀን ዛፍ ላይ ትቀምጣለች። ከዛ በኋላ ነው ወደ እግዚአብሔር ዘንድ የምትሄደው። የማ ነፍስ? ያንተ ነፍስ ተጣርቶ ነው የሚያርገው ነው። ፈጣሪ ጨጓራ ልታቃጥል አንተ አሲዳም ተረባክ ፈጣሪ ጨጓራ እንዳትጨርስ ደግሞ በለብለ ወደ ፈጣሪ ወጣ። እሱ እኮ ፈጣሪ ጨጓራ አይታችሁታል ግን ይሄ ፊልም እኔ አላውቀውም። ማርያም ስላላያችሁ በዚህ ፓርት ላስቁ ትችላላችሁ እንጂ ግን እኔ ስላየሁ ነው። ማርያም በዚህ ያስቃችሁ ስቀናል ታጋችሁ ማን እኔ ኖርማል ፊልም ወስኖ የተመስጬ ነበር። የምር ነው የሆነ ፓርት የሆነ እንዲህ ያላት ፓርት ወይ ያለው ፓርት ፓርት እንትና ወይኔ በላቸው የሚለው እሱ ፓርት ማርያም በጣም ተመችቶኛል። እዚህ አይነት ቦታ የሆነ ነገር እኮ አይጠፋውም። ግን ይሁን በቃ ይሁን ብለን አልተነዋልሽ። ሄሎ አንተ የደረሰ እየመጣ እሺ የቃላ የሚታሽበት ቤት አለ አይደል? ሰማያዊ ብረበር እሱን ለፋውና ና በላይ አጠቁመት እና ይቅር አንተ እረፈው። እሱን ሰማያዊ ብረበር ለፋው። ልክ ቀጥታ እንዳለፍከው ደግሞ የሆነ የሚቀመበት ግቢ አለ አይደል? እዚህ አረንጓዴ እንትን ቤት ምንድነው? እሱን በቀኝ በግራ ስትታጠፍ ደግሞ ሰክሮ የሚወድቅበት ትቦ አለ አይደል እንዴ? በራበረ ያ ነገር ሰክሮ የሚወድቅበት እሱ ትቦ ልክ ሀቤት ምናምን ልክ እንዳልከው ቀሞ በርቃ አንሳበር ሲለው የሚተኛበት ሜዳ አለ አይደል? እሱ ጋር ተኝተናል። በቃ ሾታችንና ታዲያም ጠይቅር ነው የምትለው አይደለም? እና በሌላ ነገር አጠቁም ምን ልጠቁም? ቤተክርስቲያን ምን አጠቁም? ቤተክርስቲያን ምን የሚያውቀው ዘፈን ላይ የአንዋር ጎረቤት ሩፋኤል ነው የሚያውቀው። እሱንም ሼመንደፍር ዘፈን ላይ ነው እንጂ እየቃመ የሚሰማው ራጉኤል ነው። አንተ ራሱ ይታባታል። ሼመንደፍር ዘፈን ላይ ነው እሱንም የሚያውቀው። አልፈልክም እንዲመጣ ነው ወድቅ ያለው እና እሱ ማለት ነው ሩፋኤልን ነው የሚያውቀው። እሱንም ሼመንደፍር ዘፈን ላይ ገብርኤል ይመችኛል። ችክ ናቸው እኮ በስማ የሆነ ተስፋዬ ሪል እንዲህ አይነት ነገር ደግሞ በትልቅ ሰው ስታይወጣ ነው በቃ ደግሞ ሪል ተስፋ የቆረጡ ነው እኮ ይመስሉ ታውቃለህ። እናቴ ተስፋ የቆረጠ ማህበረሰብ ነው የሚቀየው። 100,000 ብር ራሱ ብትወጥ በኢየሱስ ይገላቸዋል። 100,000 ብር የሆነ እንትን ምናምን ከዜሮ ለመጀመር ራሱ እኮ እኔና ተቀዱና ላይ ከዜሮ ግሽበቱን የኑሮ ውድነቱን ታይ ከዜሮ ለመጀመር Here it comes. ጋኝ ሚካ ያግደናል ያግደናል። ቁረጥልኝ ይሄ ያግደ ይሄ ባን እንደረጋለን።
እንታሰራለን፣ እንከሰሳለን። ብቻ ለአባት ክብር እንቆማለን ብላችሁ ነው። ምን እያጠባን ለአባቶች ክብር እንሰጣለን። ግን እንደዚህ አይነት አባቶችን አያማክልም። ቢችል እኮ አባቶች ያጠቡናል ታውቃለህ። አይችሉም ነው ችግሩ። ቆሻሻ ሰው ነህ አንተ፣ ቅማላም ሰው። ብቻ ጋይስ ሰላም ነው። ያስዝናል ብቻ እና ሰበራችን ክብር ለአባቶች ብለን በዚሁ ጨርሰናል ቪዲዮአችንን። ለማንኛውም ቪዲዮአችን ይሄንን ይመስል ነበረ። እንደምትወዱ ተስፋ እናደርጋለን። ሰብስክራይብ እንዳይረሳ፣ አበረታቱን። ከኛ ጋር ሁኑላችሁም ቤተሰብ ይሁኑ። ከኮሜንት ጋር ዩቲዩብ ቪዲዮን ከኮሜንት ጋር ነው ማየት ያለባችሁ፣ ተመልሳችሁ ወደኋላ እና በዚህ መልኩ ጨርሰናል ቪዲዮአችንን። አሪፍ ነው ብለን እናስባለን። ሰብስክራይብ ማድረግ እንዳይረሳ፣ ሰብስክራይብ እያደረጋችሁ እንግዲህ በቻልነው መጠን ቪዲዮ እየለቀቅንላችሁ ነው። ለእናንተ ለፋሚሊዎቻችን ብለን እየለፋን ነው። ሁሉንም የሶሻል ሚዲያ ልፋት ልንለው እንችላለን። ሁሉንም የሶሻል ሚዲያ አካውንታችንን ተናግሬዋለሁ። ፎሎ ሰብስክራይብ እያደረጋችሁ ቤተሰቡን ፌስቡክ አለን፣ የድሮ ትዊተር የድሮ ትዊተር አለ፣ ሆፖ ላይም አለን። አውቃችሁ ፖፖ ነው። ፖፖ አልጥራው ብዬ እኮ ነው እኔ። አንተ ጠራው ከጠራው አይቀር ያ ፖፖ ላይም አለን። ላይቭ እንገባለን። እየገባችሁ ተከታተሉን። ኤኒዌይስ ቪዲዮአችን ይሄንን ይመስል ነበር። እንደምትወዱት እርግጠኛ ነኝ። ቀጣይ ባህሪ ቪዲዮ እንድንመጣ አበረታቱ። እንደምትወዱት ሳይሆን እንደወደዳችሁት ነው የሚባለው። ቪዲዮ አልቋል። እንደወደዳችሁት ተስፋ እናደርጋለን። በሌላ ቪዲዮ እንከሰታለን። በጣም እንወዳችኋለን ፋሚሊዎች። ፎሎ በቲክቶክ ሰብስክራይብ ምናምን እያደረጋችሁ ሁላችሁም ሰፖርታችሁን እያሳያችሁን ኮሜንት ምጽፉ ሰዎች አንዳንድ ማይሆን ኮሜንት ምጽፉ ሰዎች አላችሁ። ብቻ አድቡ ይኸውልህ እኛን ለሰባ ነው ነገሩ፣ እኛን ለሰባ ነው እና እንወዳችኋለን። አቢሲኒያ ስኳድ